ብዙ ነገር ይደርሱና ሊለያዩም ይችላሉ ገባ አንተ ደግሞ በዓል ዙሮ ትላንት ተፈታ እስከዛሬ ደግሞ የሚገርም ባህሪ ኮንተ በጾሙ ስትፈታተን ነበር ጾም ነው ረፍስል ነበር ጉር ነው ማርያም ጉር ነው ተረቀበሩ ያለ ያገርሱ አንቺ እንዴት የጠገብሽው አትስቀኝ serious ሆኜ እንደነበር አትስቀኝ እንዴ ምን ነው ስምንተኛው ሰው ዘመን ወጣ ሴቱ ይቃል የሚባለው ዘመን በቃ እኔ እኮ ባሌ ይፍቅር አይ ምን ነው ደግሞ ኮፈሻል ሰው ያኮረፍኩ መስላለህ እንዴ አዎ ታብ እንጂ አይ ተሳስተን ነው እንጂ ነው ያላኮረፍኩ አልተመቸሽም እንዴ እንትን ምናምን ካልተመቸሽ ወደት እንሳም ስጋው ተመችቶኝ ነበር የጎደለኝ ኑሮ ሊሆን ይችላል እንግዲህ እንዴት አይ ሰሬስ ነገር ምንድነው ማርያም ምን ወተት ነጭ ነው በእኛል ከሳ ሰሙን የከተማ ልጅ ነው በቃ ሁሉ ነገር በገገመው ነው ከኔ እንደዛ ልሽ ነው ምናልባት ካልተመቸሽ የበግ ስጋ ካልተመቸሽ ደግሞ ካብትም የከብት ስጋ መጣልሻል በግ ምናምን የበግ ስጋ ስለሆነ ምናልባት ደብለሽ ከሆነ የሰው ልጅ ሊያስደስተው የሚችለው ስጋ ብቻ ነው እንዴ ጾም ላይ ብዙ ነገሮች ይጾማሉ ሲፈታ ደግሞ ብዙ ነገሮች ይፈታሉ አይደለ አልገባኝም ማርያም አልገባኝም ግልጽ አድርግልኝ ሲጀመር እንዴት ሊገባ ይችላል ዙሪያ ጥምጥማት ጂኔ ደክሞኝ ነው መጣው ከፈለግሽ ልስራልሽ መክሰስ ከበለ ይኸውልህ ጥቁር ከለር ጥቁር ነው እስከሚባል መጠበቅ የለብህም እኮ እና ጥቁር ከለር ምንድነው ስለህ ጥቁር ከለር አንድ ሰው ጥቁር መሆኑን ያውቃል ጥቁር ነው እስከሚባል መጠበቅ የለበትም አልገባኝም የምትናገሪ ሁሉ ሊገባኝ አልቻለም ወይ ንገረኝ እኔ ለተለይ ሚስት ምን ማለት ነው ደግሞ አትጩ እዚህ ነው እየጠየቅኩ ያለው ነው ሚስቴ ነሽ ሚስት ከባል ምን ትፈልጋለች እንክብካቤው እየተንከባከቡሽ ነው ምፈልግን ያቀርቡሽ እንዴ አንተ በቃ ሁሌ የምታዘብ ነገር ስጋ ከበላ ወይም ደግሞ መጠጥ ነገር ከጠጣ እንቅልፍ ነው ተኛ ቀንም ትይራለህ ትትላለህ አያስቅም ያበሽ ወንድ በሙሉ ችግር ያለበት እዚህ ላይ ነው በቃ ሁሉ ብዙ ሴቶች ምን አስቆጣ እናንተ በቃ ብዙ ሴቶች እንደዚህ ጭንቀት ላይ ናቸው በያስባሉ አሁን ሳይሆን ከበላ ከጠጣ ሆድ ከሞላ መተኛት ነው ነውር ነው እርጉዝ ነኝ እኔ እኮ ቢያንስ ብዙ ነገር እንትን ማለት አለብኝ ሚስት አይደለም እንዴ ደግሞ ደብሮሽ ፍቅር ምንድነው አልገባኝም ዝም በላ አንተ ደብሮሻል እንዴ ይለኛል እንዴ ምንድነው የፈለግሽው ሌላ እንትን ነገር ፈልገሽ የምፈልገውን ነገር አክታ ሳይሆክ አያስቅም እኮ እዚህ ጋር እየተነጋገርን ነው እሺ አሁን እኮ ቀን ነው ታዲያ ምን አንተ ከፈለክ ካስገድደህም አዳክሞኛል ብል አሞኛል ብል አልፈልግም ብል በቃ ግን አንተ ከልብ ካልመጣ ወይ እንት ካልክ ደግሞ ሴት ልጅ ከተናገረች ፍረት ነው አይደለም አትሳቅብኝ በቃ እንዳታናገረኝ ምንም ነገር እንዳታዘኝ ልብሴን ጠቢ አትጩ ልብሴን ጠቢ ካልሲያምጭልኝ ምግስ እንዳትለኝ በቃ የኔን ፍላጎት ስለማራው እኮ ቀን ነው ታዲያምሽ እውነት ስቃንደ መውጣት አንቺ ግን የምርሽ ነው ሌላ ነገር ነው የጠረጠርኩሽ የምርሽ ነው እንደዚህ ምትይ ባሌን መጠየቅ ፍረክ ሆነ እንግዲህ አንቺ እግዚአብሔርን በግልጽ እንደዚህ ግን እንዴት ታወሪኛለሽ ምን ማለት ነው በግልጽ ታወሪኛለሽ ግልጽ ሰውንላ ደስ ሊልኝ ነው የሚገባ ሁለተኛ ግን ማርያም እንዳደግኝ የሳቁልሽ ነገር ነው የብዙ ሰዎች ትዳር የሚፈርሰው በእንደዚህ ነው ግልጽ ሲሆኑ ግልጽ ሆኖ ቢነጋገሩ ነው ያሻልሽ ገብቶሻል ግን አዎ አትጩህ ጎረቤት እንዲሰማ አልፈልግም አትጩህ አይውልክ አዳምጠኝ የብዙ ሴቶች ትዳር የብዙ ወንዶች ትዳር የሚፈርሰው በቀጥታ ነገር ምንድነው ይፈልጋል እንግዲህ አንዱ ቃሉን ተጠቃሚ ይሆና አትጃጃል እስኪ ሳስረዳ ካፌ አትቀመኝ ሻመ ታወራለህ እንዴ ብዙ ሴቶች ግልጽ ነው ባሎቻቸውን እንዴ አዳምጥ እሺ ያዳመጥኩ ግን እኔ ተጠረጠርኩሽ በቃ እሺ ልስማሽ እንዳታናግረኝ ጌታ ልስማሽ ይኸውልህ ብዙ ሴቶች ባሎቻቸውን እንዲህ አላረጋችሁልንም እንዲህ እንዲፈልገናል ብለው በግልጽ ቢያወሩ ኑሮ ትዳራቸው ካደጋ ይድን ነበር ባሎች ሚስቶች ካልነገሯቸው ዝም ሊሉ ስለሚችሉ በዚህ ጉዳይ ብዙ ነገር ይደርሱና ሊለያዩም ይችላሉ ገባ አንተ ደግሞ በዓል ዙሮ ትላንት ተፈታ እስከዛሬ
ደግሞ የሚገርም ባህሪ እኮ በጾሙ ስትፈታተን ነበር። ጾም ነው እረፍ ስል ነበር። ኧረ ጉድ ነው ኧረ ጉድ ነው ኧረ ጉድ ነው ማርያም ኧረ ጉድ ነው ኧረ ቅበሩኝ ያለ ሀገር ሰው አንቺ እንዴት የጠገብሽው አታስቀኝ ስሬስ ሆኜ እንደነበር አታስቀኝ እንዴ ምን ነው ስምንተኛው ሺህ ሰው ዘመን ወጣ ሴቱ ይጠይቃል የሚባለው ዘመን በቃ እኔ እኮ ባሌን ነው አባባ የሳቁልሽ ታዲያውን ማታ እንግዳ ጋር ነና ታዲያ እንግዳ ጋውን እንዴት ነው እንደዛው ማለት እንግዲህ ቤታችን እንግዶች ነበሩ ታዲያ ነበሩ ግን የተኙ እነሱ ሳሎን እኛ መኝታ ቤት አይደለንም እንዴ ቢሆንስ ታዲያ አሁን በቃ አታናግረኝ በቃ እንዳታናግረኝ ትተዋል ተው ሁለተኛ አጠገቤ ደርሳ አንድ ነገር ብትጠይቀኝ የምታገኝ እንዳይመስል የቀባሪ ያለ ነው ያሰብ የምታገኝ እንዳይመስል ሁለተኛ አንቺ እንዴት ነው የምታጠር ምግብ እየበላሽ እንደዚህ ያረጋሽ አታስቀኝ ነበር እግዚአብሔር ይሄ እኮ በቃ ስንፍናህና ድክመትን በዚህ ልትሸፍን ነው እንዴ ጥጋብ ነው እንጂ አናፍ እንደዚህ ታዲያ እንዴት እኔ ባልሽን እንዴት አይናውጣሽ ትናገረኛለሽ እመቤቴን እስካሁን እየሳቁ ነው ከዚህ በኋላ ብትደግሚው ግን እኔ ቀልድ መስሎኝ ነው ሌላ ነገር ጠርጥሬ እንደውም ግዳ ያያየው ነበር እኔ ቀልድ መስሎኝ ነው አንቺ ከመረሽ ነው እንደዚህ ከመረኝ ነው እንደውም ናግባ እኔ እንደዚህ ጠይቀሽ አንተ እኔ ጠይቄ ካላደረክ መቼም አመታት ይፈጃንጃል ተጠይቀኝ የጣገቤ እንዳደርስ ይሄን ማን ልጁን ቀሰቀስከው እንዴ እንዴት ነው መቤቴ እንደዚህ የምታዋሪኝ እኮ እኔ ስጠይቅህ በፈለኩት ሰዓት የባሌን አካል በፈለኩት ሰዓት ማቀፍ ካልቻልኩ ሁለተኛ ጣገቤ እንዳደርስ አስብበት እኔ ክርስቶስን እስካሁን እየቀለድኩ ነው ከዚህ በኋላ ግን እንጣላለን እንጣላ ታዲያ ምን ይምጣ አንቺ ጤነኛ ነሽ እንደዛ ጠይቅ አልችልም አንተ ቆይ አዎ ጠይቅ ማን ጤነኛ ነሽ አንተ ብቻ ነኝ በፈለክ ሰዓት ልጠይቀኝ ይችላል አዎ እኛ ባህላችን ነው አበሾች ነን በስሜት የምንግባባበት ሰዓት አለ ያ ሲመሽ ወንድማ አብረን አንድ መኝታ ላይ ስንተኛ ና እኮ አብረን አንድ መኝታ ላይ እንተኛ እኮ ነው ያልኩህ እንዴ ሆ ጭራሽ እኮ እያልሽኝ ያለው አሁን ትገባለህ ወይስ በቃ ድጋሜ ማምላክ እንደዚህ ብትናገር እንጣላለን አልፈልግም እኮ ነገም ከነገ ወዲያ መቼ ምን እንዳትጠይቀኝ እንደዚህ አይነት ጸባይ እንደዚህ በግልጽ ጠይቀሽኝ አልፈልግም እንዴ በግልጽ ጠየቅኩ በድብቂው አይደለም እንዴ ለምን ልታፍሪ ይገባል እንዴት ባሌን አፍራለሁ ሂድሽ ሂድሽንተና እሺ ጫማ ላይ እንዳሸናዶንዬ እሺ ኧረ በሚካኤል ሲጀመር አሁን ልጁ ተነሳ ተው በቃሽ ልጁ ባይነሳ አሳይህ ነበር ምን አሳይህ ነበር እንጂ ክርስቶስ እንደዚህ ናጂ እንዳነኪ ፍቅር እኔ እንደዚህ ባለጌ መሆንሽን አላወኩም አንቺ ልቀቂኝ ክርስቶስን ዛሬ ጤነኛ አይደለሽም ታይኔ እንደዛ አትሁኝ ነው ውስጤ ሌላ ነገር ይደብረዋል አረ ከሚስት ነው ምሽሽ በቃ አልፈልግም ከሚስት ነው ምሽሽ አልፈልግም እንደዚህ ጸባይ እንዲኖርሽ አልፈልግም እንዴ ተራገረ አረ ወይኔ በመድኃኒዓለም አረ የቀባሪ ያለ አለ ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በመጀመሪያ ሰላም በላቸው ፍቅር ያዘው ባባ ያዘውና ሰላም በላቸው። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን የምር በጣም ደንግጬ ነበር። እግዚአብሔር ለበዓል እንኳን አደረሳችሁ አላልናቸውም ብዙ ነው በዛ አጋጣሚ እንኳን አደረሳችሁ ግን እኔ እንደዚህ ታረጋለሽ አላልኩ ግን ግርግዳ እየፈተሽኩ ነበር እኮ የለም ጥግ ላይ ግን ላገኝ አልቻልኩም ካሜራ ወደ ዳለ ሰምታችኋል ቤተሰብ ይሄ የቀባሪ ያለ ነው የሚያስብል እንዴት ግን አባ እንደው እንዴት
ባይዘው ወይ ከሌሎች ዓለም የምንኖርባቸው ህጎች አሉ። የምር ነው። ሴት ልጅ ደግሞ በተለይ ሚስቱን እንደዛ ስትጠይቅ ትንሽ ዲፕሬሽን የሚፈጠር ነገር ስለሆነብኝ ነው። ባይዘው ወይ እንግዲህ ምን ችግር አለው አባ? በስመ አብ እኔ ብቻ ከበደኝ ጌታ። ዝም ብላ ነው ፕራንክ ተሳክቶልሻል ግን አለቀሽም። እንደዛ አይነት ፕራንክ አርቅ። እስኪ እናንተ ኮሜንት ላይ አድርጉ ቤተሰብ። አያችሁ አይደለ? ግን እንዴት እንዴ አረንዶ ምሳሌ መጥቀስ ራሱ ይከብዳል። ግን እንደዚህ መሆን የለበትም። ሴትም ባሏን ምንም ማለት ያለ እፍረት መጠየቆ ምንም ነገር ማውራቷ እኔ ግልጸኝነት ለትዳር የመቆየት አስተዋጽኦ አለው ብዬ ነው እንጂ ማስብ ይሄ እንትን ነው ብዬ አላስብም። ትንሽ ከብዶኝ ነው እንግዲህ ካስቀየምኩ ይቅር። እንደዚህ ከሆነ አሁን ይቻላል። ኧረ አላለም። እሺ አዶንዬ ሰላም በላቸው እዛ ጋር። ሃይ እንኳን አደረሳችሁ በላቸው። እንኳን አደረሳችሁ። እኔ ልያዝልህ ወድ ቤተሰቦች ለማንኛውም በል እንኳን አደረሳችሁ በል። አትንከር። መልካም በዓል በላቸው። እሺ 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 መልካም በዓል በላቸው። እወዳችኋለሁ በላቸው። አለቅሽም ለማንኛውም ይሄዳለሁ። ተረባት